ውድና የተከበራችሁ ወደ ቻናል ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ ውድ እህቶች ጀዛኩሙላህ ኸይር። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሁላችሁም አሳድጉኝ ማለት ነው። በቅንነት ሸርሸር እያደረጋችሁ አሳድጉኝ። አላህ ያለውን ሀገራችንን ሰላም፣ አንድነት፣ ፍቅር ያምጣልን። እንግዲህ ዛሬ ይዤላችሁ የመጣሁት ያበደች ሰላጣ ናት ማለት ነው። እንግዲህ ማሻአላህ እቺ ሰላጣ መስራት ግን ስንት ጊዜ ነው ልጆቹ እያለቀሱብኝ እና ውዶቼ እንግዲህ እንደምታዩት እዚህ ከአንድ ቲማቲም፣ ግማሽ ቀይ ስር፣ አንድ ካሮት፣ ትንሽ በቅዶንስ፣ ከዛ ደግሞ ምንድነው ይሄ ጅብና ረጅም የሚሰራበት ጅብና ስሙ ጠፋኝ። እሱን አድርጌ ሎሚ እንግዲህ ከዛ አድርጌ ሰላጣውን አቅርቤያለሁ ማለት ነው። ረጅም ላይ የሚሰሩ ሰዎች ነው እና ደግሞ ቀይ ስሩ ደም ማነስ ስላለባቸው ወይ ደም ማነስ አለብኝ። አብሶ ፒረር በመሆን ሰዓት በጣም ነው የሚያዞረኝና ተጠቀሙ ማለት ነው። የኔ ቪዲዮዎች ራሳችንን ቤት ውስጥ ባለ ነገር እንከባከብ፣ ራሳችንን እንከባከብ ማለት ነው ጉዶቼ። እኛ ብንታመም ታውቃላችሁ ቢዲህ ምን ማረፊያ የለም፣ ቢያመን መኝታ የለም። ስለዚህ ራሳችንን ቤት ውስጥ ባሉ ነገሮች ራሳችንን እንከባከብ ማለት ነው ውዶቼ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላምን አንድነቱን ያምጣልን። እንዲሁም ደግሞ ትልልቅ ዩቲዩበሮች ለምን ሸርሸር እያደረጋችሁ ግን ብታሳድጉኝ፣ እኔን ከልጅ አገዳ ብታወጡኝ ችግር አለው። ትልልቅ ዩቲዩበሮች ሸር እያደረጋችሁ ሁሌም ቪዲዮ መላቀሳት ሸርሸር ብታደርጉ፣ እነዚህ ተገላልጬ ወጥቼ ብጨፍር እስካሁን 100,000 ሰብስክራይብ ታስገቡኝ ነበር። ወይም ደግሞ አመጣው ወሰደው ብል ሐራም ነገር ብለቅ ብዙ ሰው ተከታይ ይኖረኝ ነበር። ለምንድን ነው ሰው በሀቅ ነገር ሲሰራ የማታዩት? በሀቅ ነገር ሲሰራ የማታበረታቱት? እና ሁላችሁም ደግሞ ኩፋኑ መቀኛ እና ሁላችሁም አበረታቱኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እኔ ትልቅ ዩቲዩበር መሆን እፈልጋለሁ። ትልቅ ዩቲዩበር ሆኜ የተቸገሩ እህቶች አገር ሁነው ወደዚህ መምጣት የማይችሉን እህቶችን ከቻልኩ ስልኩን ብገዛ፣ ካልቻልኩ ደግሞ ዩቲዩብ ከፍቼላቸው እኔ እንደሚከፈት እንኳን ባልችል ራሱ ዩቲዩብ አስከፍቼላቸው ቪዲዮ እንዴት እንደሚላክ እንዴት እንደሚሰራ በቃ የማውቀውን ነገር ለማሳወቅ ዝግጁ ነኝና እኔን ትልቅ ዩቲዩበር አድርጉኝ። ስለዚህ አሳድጉኝ ነው የምለው ውዶቼ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም፣ አንድነት፣ ፍቅር ያምጣልን። አገር ሰላም እንዲሆን ሁሉም ሰላም ይሆናል። አገር ሰላም ካልሆነ ደግሞ ልፋት ብቻ ድካም። ገበሬው አርሶት አልበላ፣ ነጋዴው ነግዶት አልበላ፣ ተማሪው ሰው ትምህርት ቤት በስነ ስርዓት ሄዶት አልመጣ ኑሮ አይባልም። እናቶች ሁሌ በሰቀቀን እና በለቅሶ ከባድ ነው። አላህ ሱብሃነሁ ወተዓላ ሀገራችንን ሰላሙን፣ አንድነቱን፣ ፍቅሩን ያምጣልን። ዘረኝነትን የሚያጥፋልን። ወዳችሁ ፈዳችሁ ለምትከታተሉንም ሁሉ አመሰግናለሁ። አበረታቱኝ ብለው አሁን አላህ ሀገራችንን ሰላም ያደርግልን፣ ሰላሙን ያወርድልን። እንዲሁም ደግሞ ባጭር ለሚቀሩ ወንድሞች እህቶች ጀነቱል ፊርደውስን ይወፍቃቸው። እኛንም አላህ ሸሃዳ ይስጠን። አላህ ቀጥተኛውን መንገድ እንደያዝን
ትክክለኛ የአላህ ባሪያዎች እንደሆን አቂዳችንን እስከዛኛው ድረስ እስከ ምንድነው ጠፋብኝ ወሬው። አላህ ካቲማችንን ያሳምርልን። ጥሩ ስራ የምንሰራ ለዱንያ ብቻ ሳይሆን ለዛኛውም ሀገር የምንሰራ ያድርገን እላለሁ ውዶቼ። ሁላችሁም አበረታቱኝ፣ ሁላችሁም ዱአ አድርጉልኝ። እስኪ ጅዳ ያላችሁ በአላህ ብያችሁ አላለም። እስኪ ጅዳ ያላችሁ፣ መካ ያላችሁ እንደው በአላህ ስራ የጀማዓ ስራ ካላችሁ ብዙ እህቶቻችን ስራ ፈተው እየተሰቃዩ ነው። እንዲሁም ደግሞ መካ ላይ ያላችሁ እህቶች ምናልባት ቪዲዮን ካያችሁት እንደው መካ ያላችሁ የአዲስ ሰው ስራ ማለት ነው። ያኔ እንደዚህ በ1500ም በ1800ም ችግር የለውም። የጀማዓ ስራ ከሆነ 1500ም ቢሆን በ300ም ቢሆን ስራ እንትን ማለቻ ይሆናል። ስለዚህ ስራ ፈልጉ ማለት ነው። እና ጅዳዎች ስራ ፈልጉ፣ ጅዳዎች ስራ ፈልጉ። እንደውም አንድ እህቴ ምን አለች፣ እንደው አንቺ በቀን ነው ወይ ስራ የምትፈቺው ብላኛለች። ስራ እየፈቷል በነገራችን ላይ ግን ብዙ ልጆች ስራ ፈተው እየተሰቃዩ ነው። እንዲሁም ደግሞ ደማም ያላችሁ ልጆች ስራ ፈልጉ፣ ስራ ፈልጉ። ደማም ያላችሁ ስራ ፈልጉ። አላህ ሱብሃነሁ ወተዓላ እናንተንም ደግሞ አላህ ጀዛቸውን ይከፍለዋል ማለት ነው። ስራ ፈልጉ። አላህ ሱብሃነሁ ወተዓላ ሀገራችንን የሶሪያዎችን ነጣ ያደረገው ጌታ አላህ ደግሞ የኛን ነጣ አድርጎ አላህ ሀገራችንን ሰላም አድርጎ ሀገራችን ላይ አንድነት፣ ፍቅር አምጣልን። በሀገራችንን ሰላሙን ያወርድልን። በሀገራችን ላይ ያለውን ነገር ሰላሙን፣ አንድነቱን፣ ፍቅሩን ያምጣልን ማለት ነው። እና ሁላችሁም ሀገራችን ሰላም፣ አንድነት እንረባረብ፣ ዱአ እናድርግ። እንዲሁም ደግሞ በደሴ ዙሪያ ላላችሁ ወንድሞች፣ በደሴ ዙሪያ ላላችሁ በኮምቦልቻ፣ በደሴ፣ በማነው ባህር በፈለጋችሁበት ቦታ እቃ ማዘዝ ለምትችሉ ቁጥር አስቀምጥላችኋለሁ። ሶፋ፣ ቴሌቪዥን የምትፈልጉትን እቃ ማዘዝ ትችላላችሁ። ቁጥር አስቀምጥላችኋለሁ። ኢንሻአላህ አበረታቱን። በአዲስ ቪዲዮ እስክንመጣ ድረስ እንግዲህ ኢንሻአላህ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ደም ማነስ ያለባችሁ እህቶቼ ይህችን ሰላጣ ተጠቀሙ። ሰላጣ ፊታችን እንዳይሸበሸብ፣ ቆዳችን ለስላሳ እንዲሆን ያደርጋል። እንዲሁም ደግሞ በደም ማነስ ተጠቅተው ብዙ ልጆች ሐኪም ቤት ተሄደው የሐኪም ቤት ራሱ ምንም መፍትሄ ያላገኙ ልጆች አሉና የኔ ቪዲዮዎች ሕክምናው ሐኪም ቤት ካይሆን ቤታችሁ ውስጥ በአንድ ቲማቲም፣ በአንድ ኸያር፣ በትንሽ በግማሽ ቀይ ስር፣ ሎሚ ግን በነገራችን ላይ ደም ማነስ ካለባችሁ ሎሚ አታብዙ፣ ቀጥ ነው የሚያደርጋችሁ። እኔ ሁለት አሁን አደረኩ። ሎሚውን አንድ ሎሚ አስርኩና ከማር ጋር አድርጌ እንትን ጉሮሮዬ ተከራክረኝ ጠጣሁ። ወዲያው ነው እዛው ቁጭ እንዳልኩ ነው ያዞረኝ ማለት ነው። ስለዚህ ደም ማነስ ያለባችሁ አትጠቀሙ። ደም ማነስ ያለባችሁ ተሎሚ ራቁ። ሎሚ ለደም ማነስ አሪፍ አይደለም፣ ደማችንን ይመጣዋልና ሁላችንም ራሳችንን እንንከባከብ። እኛ ታመን መኝታ ያለን አንዳንድ ጊዜ እንደው ምን እላለሁ፣ እነሱም ሰው ናቸው እኛም ሰው ነን። እነሱ ሲታመሙ በጣም ሰውነታቸውን ተሞቀ ከሐኪም ቤት ስራ ሆዳቸውን ከታመሙ ስራ አንድ ቀን ነው ተግማሽ ሰዓት ታለፈ ወደ ሐኪም ቤት። እኛሳ አመመን ከዚህ ፓራስታሞል ፍሪጅ ውስጥ አለልሽ፣ እዛ ዶላር ላይ ያለልሽ። እኔ በፊት በነገራችን ላይ ጥቅም ነበር ፓናዶል ፓራስታሞል ማለት ነው። አሁን ግን ምንም አይነት መድኃኒት መጠቀም አልፈልግም። ምክንያቱም
አንድ ጊዜ ሴትዬ የሆነ መድኃኒት አለ ብላ ማለት ነው። እኔ ያመመኝ ፔረድ ነው፣ በጣም ሆዴን አሞኛል እና እዚህ ፍሪጁ ላይ ከኒና ተጠቀሚ ያለችኝ። ከዛ ያንን ከኒና ታወርድ ሰውዬው ምንድን ነው አለኝ። አይ ሴትዬ የሆድ መድኃኒት ነው ብላኝ ነው፣ ስለዚህ ልጠቀም ነው ብለው። ከዛ ሰውዬው በጣም ተቆጣ። ይሄ መድኃኒት እኮ እንደዚህ አይደለም አለኝ፣ ለዚህ ህመም አይደለም። ስለዚህ ታሁን ጀምረሽ ዝም ብለሽ መድኃኒት ተጠቀሚ ስትልሽ ራሱ እንዳትጠቀሚ ትለኝ። ከዛ ወዲህ ያገኘሁትን መድኃኒት መጠቀም አቁም ማለት ነው። አንዳንድ ጊዜ እኛ እንዳንላቸው የሆነ ዝም ብለው በቃ እኛ አመመን እንዳንላቸው ዝም ብለው ከእናንተን ስለሚሉ ራሳችንን እንጠብቅ። ሁለተኛ ፓራስታሞል በምናበዛበት ሰዓት ፔሬዳችሁ ይዛባል። እኔ ፓራስታሞል ተዋኩ፣ ፔሬዴ በጣም ነው የሚዛባው። ግን ፓራስታሞል ትቻለሁ፣ አልሐምዱሊላህ ፓራስታሞል ትቻለሁኝ። እንደገና ደግሞ ይሄኔ ፔሬድ በሚመጣ ሰዓት በጣም ነበር የሚያሰቃየኝ። እሱን ትቼ አሁን ለፔሬድ ምንድነው እየተጠቀምኩ ነው? ቁርንፍድ ተጠቀሙ፣ በጣም አሪፍ ነው። እንዲሁም ጅንጅብል አሪፍ ነው ማለት ነው። እነዚህ ነገሮች ተጠቀሙ፣ ፔሬዳችሁ በስነ ስርዓቱ ይመጣል ማለት ነው። እንግዲህ ወዳችሁ ፈቅዳችሁ ለተከታተላችሁ ሁሉ ጀዛኩሙላህ ኸይር። ኢንሻአላህ በሌላ ቪዲዮ እንገናኝ። ሰላማችሁ ይብዛ።